አባት ሂሳብ አምጣልኝ። ሂሳብ ተከፍሏል። ማን የከፈለው? እሱ ነው። አንተ ማን ከፈልልኝ አለ? እንዴት ነሽ? ምን አገባ? ኑሮውን አትኖርም? እቺን ከፈልኩ ብለህ ለማውራት ነው አይደል? እኔ የተሻለ ሰው አግኝቻለሁ። ትቻለሁ። ተወኝ። በየካፌው የዘኩ ሴት ከምትቀብስ ስራውን አትሰራም? ምን እንዳናደደሽ አልገባኝም። መለያየታችን እኮ ጠላት አያደርገን። አስተናጋጅ፣ ኧረ የኔ በጎ ሰው ልቅምቃሚ ገንዘብህን መውሰድ ትችላለሽ። እኔ ለራሴ አላንስም። አቤት እናት። የሱን ገንዘብ መልስለት፣ የራሴን ሂሳብ አምጣልኝ። አንድ ሂሳብ ተቀብያለሁ እኮ እናት። አይመለከተኝም። አንተ ማትቀበለኝ ከሆነ ማናጀሩን ጥራልኝ። እሱ ነው። አንተ ማናጀር ሆነ ነው የምትቀልድብኝ? የእንጀራ ገመድህን ነው እሺ የምበጥስልህ። አሁኑኑ ባለቤቱን ጥራልኝ። ምን ይቀጥርሃል? አሁኑኑ ጥራልኝ። እኔ ነኝ። አቤት። ምን? እንዴት? ሰው በዚህ ፍጥነት ይቀየራል እንዴ? ከሰራ ይቀየራል። አንቺ ግን ምንም አልተቀየርሽ። ይዞ አዘዝክልኝ። አቡ አንተ አረፈርክ እኮ ምግቡ ከመጣ ቆየ። ቃሪያ ብላችሁ ነበር ሳምሪ? እንዴ አንተ ቀልቀላ እንዴት ነው እንዲያመረብህ? ከስንት ጊዜ በኋላ የጎረቤት ልጅ ሸበላ ሆንክ እኮ። ዛሬ አሳፍሪው ተብለሻል እንዴ? ወይኔ አቃጠለኝ። ተባረኪ። እንደ ድሮ ወብደነሻ። አንተ ግን ተለውጠሃል። አፈርከኝ እኮ መስሎሽ ነው እንጂ ብዙም አልተለወጥኩም። አሁንም ትወደኛለህ ማለት ነው። ይቅርታ በእናትሽ።